ሰላም ቤተሰብ፣ ዛሬ ሁለተኛ አንድ አዲስ የዩቲዩብ ቻናል በ30 ቀን ውስጥ እንዴት ሞኔታይዝ እናደርጋለን የሚለውን ቻሌንጅ ይዘን መጥተናል። የመጀመሪያውን የሞኔታይዜሽን ቻሌንጅ ቪዲዮ በደንብ አይታችሁ እየተገበራችሁ እንደሆነ እርግጠኛ ነኝ። ምክንያቱም ቻሌንጅ ከተባለ ቻሌንጁን የግድ መፈጸም አለብን። እኛም እንደ አቅጣጫ ሚዲያ እንደምታውቁት መጀመሪያ ስንሰራበት የነበረው ሃሾ ሚዲያ በዴቦስ ስለተነጠቅን ነው ይህን አቅጣጫ ሚዲያ እንደ አዲስ በዚህ ቻሌንጅ ተሳታፊ ሆነን የመጣንና እንደ አቅጣጫ ሚዲያም ይህን ቻሌንጅ በደንብ መሬት ላይ ወርደን እየሰራ እንገኛለን። ቻሌንጆችን እናዘጋጃለን። መጀመሪያ ቻሌንጆችን የምንፈጽማቸው የምንሰራቸው እኛ ነን። ከዛ በኋላ ዩቲዩብ አካውንት ከፍቶ ስራ መስራት የሚፈልግ ኮንተንት ክሬተር መሆን የሚፈልግ ካለ ደግሞ እኛ ያወቅነው ወይም ደግሞ እኛ ያለፍንበትን ቢያውቅ ችግር የለም በሚል ነው እነዚህን ቻሌንጆች ወደ እናንተ የምናቀርበው። ምክንያቱም በጣም ነው የሚጠቅማችሁ። እውነት ለመናገር ኮንተንት ክሬተር ናችሁ መስራት የምትፈልጉ ዩቲዩበር ሆናችሁ መስራት የምትፈልጉ ምናልባት አንዳንዴ ዩቲዩብ ሞኔታይዝ ለማድረግ ያለው ጊዜ 1000 ሰብስክራይበር እና 4000 ወጪ ለማድረስ ትንሽ ታይሙ ስለሚጓተት ያሰለችና ብዙ ዩቲዩበር ወይም ደግሞ ዩቲዩብ ከፍተው ብዙ ሰዎች ወደ ኋላ ይብሉት በዚህ ምክንያቱም ይሄ ነገር ትንሽ ያጓትታቸውና ከዛም የሚፈልጉትን ያክል ወጪ በዛባቸዋል። ስራቸው ሞራል አይኖረውም። ሲሰሩ የግድ ማግኘት አለባቸውና እየሰሩ ማያገኙ ከሆነ ዲሞራላይዝ እንደሚሆንና በዛ ምክንያት አብዛኛው ሰው ዩቲዩብ አካውንቱን እያጠፋ እሱም ይጠፋል ማለት ነው። ለዛ ነው ይሄንን ቻሌንጅ ያዘጋጀነው። በአጭር ጊዜ ውስጥ አንድን አዲስ የዩቲዩብ ቻናል ሞኔታይዝ አድርገን ስራ መስራትና በምንሰራው ልክ ደግሞ ተከፋይ መሆን ስላለብን እኛ ስለጀመርነው እንደ አቅጣጫ ሚዲያ ሌሎች ዩቲዩበሮችም አብረውን እንዲያድጉና አብረውን እንዲሰሩ ብለን ስላሰብን ቻሌንጅን ወደ እናንተ ሬዝ ማድረግ የጀመርነው ማለት ነው። ቻሌንጅን እውነት ለመናገር ቻሌንጅን ብትቀላቀሉና ብትጀምሩ በጣም ትርፋማ ናቸው። የትም የማይገኝ በገንዘብ እንኳን ከፍላችሁ የማታገኙት ቻሌንጅ ነው እየሰጠናችሁ። ምክንያቱም እኛ የምንሄድበት ነው ለእናንተ የምንሰጥና አንዳንዴ ከሞራላችን ከእናንተ ከምናስበው ከሞራላችን ውጭ የሆነ ነገር ነው የምንሰጣችሁ። ያ ማለት ግን ሰው የሚጎዳ ወይም ደግሞ እናንተን የሚጎዳ ነገር ሳይሆን እንድትደፍሩ የሚያደርጋችሁ ቻሌንጅ ነው ይዘን የቃልጸን እየተንቀሳቀስን ያለና እኛም በቻሌንጅ ተሳታፊዎችን እናንተም ተሳተፉበት ብለን ነው ወደዚህ አንድን አዲስ የዩቲዩብ ቻናል በ30 ቀን ውስጥ እንዴት ሞኔታይዝ እናደርጋለን ብለን ታይትል ሰጠን ቻሌንጁን ያስጀመርን ማለት ነው። ሰው ቻሌንጁን ተቀላቀሉ። በመጀመሪያ ይሄን የዩቲዩብ ቻናል ሰብስክራይብ አድርጉና ቤተሰብ እንሁን። ከዛ በኋላ ቻሌንጃችንን አብረን እንሄዳለን ማለት ነው። በዚሁ አጋጣሚ ምናልባት እዚህ ውስጥ ስለ ዩቲዩብና ስለ ዲጂታል ቢዝነስ አጠቃላይ ያላችሁ ጥያቄ ለመጠየቅ እናንተ የማታውቁት እኔ የማውቀው ወይም ደግሞ እኔ የማላውቀው እናንተ የምታውቁት ካለ የምንወያይበት የቴሌግራም ቻናል ከፍቻለሁ። ዲስክሪፕሽን ቦክስ ላይ አስቀምጫለሁ ሊንኩን። እዛ ጋር ክሊክ አድርጋችሁ ሜምበር እንሆንና እዛ ጋር ማናውቀውን የተጠያየቅን አብረን እናደርጋለን ማለት ነው። ዩቲዩባችን አብረን ሞኔታይዝ ካደረግን በኋላ ከዛ በኋላ አስፈላጊ ከሆነ ቻሌንጅ እንቀጥላለን። እንዴት ስራ መስራት እንዳለበት ካልሆነ ደግሞ በቃ በየራሳችን እንሰራለን። ዋናው ነገር ግን አንድ ሰው ዩቲዩብ ለመስራት ፍላጎት ኑሮት ሞኔታይዝ ስላልሆነለትና ስለደከመው መራቅ የለበትም ነው። ምክንያቱም ጥሩ አይዲያ ይዞ ሊመጣ ይችላል። አሪፍ አይዲያ ይዞ ሊመጣ ይችላል። ምናልባት በአንዳንድ ጥቃቅን ስህተቶች ግን በአንዳንድ ጥቃቅን መታረም በሚችሉ በጥቃቅን ስህተቶች በእነሱ ምክንያት ይሰላችና ይዳከምና ከዩቲዩብ ኮንተንት ከኢንተርኔት ይወጣል። ይሄንን ማስቀረት ነው እኛ የቻሌንጅ ዘመን የመጣን። ስለዚህ ቻሌንጁን ተቀላቀሉ ማለት ነው። ፓርት 1 ቻሌንጃችንን 2 ቀን በፊት ለቀናል። እዛ ጋር የነበረውን ቻሌንጅ ሁሉንም እንደሰራችሁት እርግጠኛ ነኝ። ያው እኛ እንደ አቅጣጫ ሚዲያ ስራውን በደንብ እየሰራን ነው። ከምንም በላይ ፓርት 1 ላይ የነበረው ቻሌንጅ ራስን ሬዲ ለማድረግ የተጠቀምንበት ነበረ። ምክንያቱም መጀመሪያ ፍላጎቱ ኑሮን ሬዲ አድርገን ራሳችን ጭንቅላታችን አሳምነን ሬዲ ካልሆን ስለፈለግን ብቻ ስንመጣ አንዳንዴ እዛው ተሮ ልንሰራ ስለምንችል ሬዲ መሆናል። ይሄን ፓርት 1 ቻሌንጃችንን ከዚህ ቻናል ላይ ግቡና እዩት። ከዛ ፓርት 2 አንድን አዲስ የዩቲዩብ ቻናል አካውንት በ30 ቀን ውስጥ እንዴት ሞኔታይዝ እናደርጋለን የሚለውን ቻሌንጅ ዛሬ ይዘን መጣን። ከቪዲዮ ፍጻሜ ድረስ ተከታተሉ። ምክንያቱም ኢትስ ቻሌንጅ ነው። ቻሌንጅ ስለሆነ እስከ መጨረሻው ድረስ እዩትና ትዕዛዞች ወይም ደግሞ አይዲያዎች ነው የምናቀርብ ለእናንተ። እነዚህ አይዲያዎች እኛ የምንሰራቸው እናንተ የምትሰሯቸው ነው መሆን ያለበት። እኛ በትክክል እየሰራናቸው ነው። ልክ እኛ ቼክ አድርገን ነው ወደ እናንተ የምናመጣቸው። ስለዚህ እናንተ ብትሄዱበት ትርፋማ ትሆናላችሁ። እናንተ ምንም የሚቀበለው ነገር የለም። አብረን ማደግ ስላለብን አብረን የምንደግ እናንተም ደግሞ እኛ የምንደግ ነው። አብረን በማደግ ስለምናምን ይሄን ቻሌንጅ ዘመን ተናማሩ። ስለዚህ ሁለተኛው የቻሌንጅ ትዕዛዛችን የሚሆነው ምን መሰላችሁ? ባለፈው ቻሌንጅ ላይ እንደነገርኳችሁ ቻናል ክፈቱ ብያችሁ ነበር። አይሆፕ ቻናል ከፍታችኋል። ለተወሰኑ ሰዎች ሶሻል ሚዲያዎች ላይም አስተዋውቃችኋል። በፓርት 2 የቻሌንጅ ቪዲዮአችን ከሚኖሩ ትዕዛዞች ውስጥ ወይ ደግሞ ከሚኖሩ ቻሌንጆች ውስጥ አንደኛውና ዋነኛው ቻሌንጅ ምንድነው? ቢያንስ 2 ጥርት ያለ ቪዲዮ መስራት። ጥርት ያለ ቪዲዮ ስላችሁ ምን መሰላችሁ? ቢያንስ ኦዲዮ በደንብ የሚሰማው ነው አለበት። ኦዲዮ ሰው አንዳንዴ
የምትሰሩት ስራ ኒሽ ማለት ግዴታ ነው። መጀመሪያ እንዳልነው ኮንተንታችሁን ወይም ደግሞ ኒሻችሁን በደንብ ለዩ፣ ለሰዎች አስተዋውቁ። ስለዚህ በዛ ጋር የምትሰሩት ስራ ደግሞ ጥርት ያለ ቢሆን አሪፍ። ያንን ያክል መርዘም የለበትም፣ ረዥም መሆን የለበትም። ምክንያቱም ገና አዲስ ቻናል ነው እያስተዋወቃችሁት ስለሆነ ማለት ነው። የመጀመሪያ ቪዲዮ አካባቢ ብዙ ረዥም መሆን የለበትም። አጠር አድርጋችሁ ጥርት ያለች ቪዲዮ መሆን አለባት። ቢያንስ 2 አሊያ ደግሞ 3 ቪዲዮ መልቀቅ አለባችሁ። 2 አሊያ 3 ቪዲዮ። እነዚህ ቪዲዮዎች ጥርት ያሉ ቢሆኑ፣ ስለ ኤዲቲንጉ ብዙ አትጨነቁበት። ኦዲዮ በደንብ መሰማት አለበት። ከምንም በላይ ኦዲዮ ፈርስት ኢምፕሬሽን አለ። ከዛ ቪዲዮ ነው ሁለተኛ ኢምፕሬሽን የሚኖረው። ሰው ለምሳሌ ቪዲዮ እየታየ ኦዲዮ እንተማይል ከሆነ በተለይ ንግግር ምናምን ሲሆን ሰዎቹ አሁን በቪዲዮ ብቻ ወይም ደግሞ በእንቅስቃሴ ብቻ የሚገለጹ እንትኖች አሉ። እነዛ ከሆነ ጥሩ ኦዲዮ አያስፈልግም። ነገር ግን ብዙ ጊዜ በንግግር ስለሆነ እያንዳንዱ የምንገልጸው ንግግር ስለሚኖርበት የግድ ኦዲዮ በደንብ ጥርት ያለ መሆን አለበት። እንዲሰማ አድርጋችሁ እሱን አስተካክሉ። ቪዲዮ በተቻለ መጠን ቪዲዮ ጽድት ያለ ቢሆን ጥሩ ነው። ካልሆነ ግን ባለው ኤዲቲንጉ ከተቻለ በደንብ ዝም ብሎ ካልተቻለ ግን ችግር የለውም። ያን ያክል ፓወር የለውም። አሁን ኤዲቲንግ አካባቢ ያለው ነገር ጥሪ ያለች ከ7 ከ8 ደቂቃ ያልበለጠ ቪዲዮ ስሩ። 2 ወይም 3 ቪዲዮ ማለት ነው። ቻናላችሁ ላይ ፖስቱበት፣ ልቀቁበት ማለት ነው። ሰዓት ጠብቃችሁ ልቀቁበት። ለምሳሌ ከሰዓት 8 ሰዓት ከሆነ 8 ሰዓት በየቀኑ ከሆነ ፖስቱ፣ አንዳንድ ቀን እየዘላችሁ ከሆነ በዛች ሰዓት ሪፒትሊ 8 ሰዓት ላይ ልቀቁ ማለት 2 ወይም 3 ቪዲዮ ትለቃላችሁ። እነኚህ የለቀቃችኋቸው ቪዲዮዎች ግን የማስመሰል ቪዲዮ መሆን የለበትም። ሪል የሆነ ቪዲዮ ለምሳሌ ኒሻችሁ ወስነዋል። በዛ ኒሽ ላይ ወይም ደግሞ በዛ ኮንተንት ላይ በመረጣችሁት ኒሽ ወይም ደግሞ ኮንተንት ላይ ትናገሩት ነገር ሪል መሆን አለበት፣ ትክክለኛ መሆን አለበት። በማስመሰል ወይም ደግሞ በሆነ ነገር ከሆነ ያን ያክል እይታችሁ ዘላቂነት የለውም። ሁለተኛው ቻሌንጃችን በተደጋጋሚ ሶሻል ሚዲያዎቻችን ላይ እናስተዋውቀው ሊንካችን። ልክ አንድ ቪዲዮ ፖስት ስናደርግ ልክ እንደ ከፖስትን በኋላ ወደ ሶሻል ሚዲያችን ደግሞ ፌስቡክ ሊሆን ይችላል፣ ቴሌግራም ግሩፖቻችን ላይ ሊሆን ይችላል፣ እዛ ጋር ወስደን ፖስት ማድረግ እንችላለን። ለምን መሰላችሁ? እናንተን የሚያግዟችሁ በጣም ቀና ሰዎች ይኖራሉ፣ እርግጠኛውን የምነግራችሁ። ምክንያቱም እኛን እንደዚያ የሚያደርጉ በውስጥ እየመጡ በጣም ያበረታቱ እና ስላሉ ማለት ነው የነበረውን ስለሚያውቁና አሁን ደግሞ በመጠኑ ምን ያክል እየለፋ እንደሆነ ስለሚያውቁ በውስጥ እየመጡ ያበረታቱ በጣም ብዙ ሰዎች አሉ። ቀና ማታውቋቸው ሰዎች በጣም በውስጥ እየመጡ ያበረታቷቸዋል። ትልልቅ ተስፋ የሚሰጧቸው ሰዎች ታገኛላችሁ። ስለዚህ ሶሻል ሚዲያዎቻችሁ ላይ ፖስት አድርጉት። እዛ ጋር ፖስት ስታደርጉት ሰው ያውቃቸዋል፣ በተደጋጋሚ ያውቃቸዋል። ምናልባት ሰብስክራይብ ሊያደርግ ይችላል። የተወሰኑ ቀና ሰዎች ግን ሊያደርጉ ስለሚችሉ እነዛን ማግኘትም ትልቅ ነገር ስለሆነ ሶሻል ሚዲያ ላይ ዩቲዩብ ላይ ሎድ ያደረጋችሁን ሊንኩን ኮፒ አድርጋችሁ ሶሻል ሚዲያዎቻችሁ ላይ ወስዳችሁ ልቀቁት። ይሄ ሁለተኛው ቻሌንጅ ነው። በተደጋጋሚ ይሄ በነገራችን ላይ ሶሻል ሚዲያ ላይ ማስተዋወቅ ሊንካችንን ከመጨረሻው ድረስ የሚቀጥል ቻሌንጅ ነው። እስከ መጨረሻው ድረስ የሚቀጥል ቻሌንጅ ነው። ስለዚህ ይሄንን አድርጉ። ሶስተኛና የመጨረሻው ቻሌንጅ ለጓደኞቻችሁ በቴሌግራም ሆነ በዋትስአፕ ላኩላችሁ ሊንኩ። ሰብስክራይብ አድርጉ፣ እንደዚህ አስቤ ነው፣ እንደዚህ ልሰራ ፈልጌ ነው፣ ሰብስክራይብ አድርጉ ብላችሁ ቤት ለቤት እየዞራችሁ አንኳኩ። ለምን መሰላችሁ? አንዳንዴ ሶሻል ሚዲያ ላይ ስታስተዋውቁት በጣም ቀና የሆኑ ሰዎችና ልፋታችሁን የሚያዩ ምናምን በቃ ገብተው አንድ ክሊክ አድርገው ይወጣሉ። ምን አይከፈልበት አይነት ነገር ብሎ አስበው ገብተው እንትን ይላሉ። ምክንያቱም በጣም ቀና ስለሆኑ ማለት። አንዳንዴ ደግሞ ቀና ሆነው ወደ ሊንኩ ለመግባት ሊንኩ ውስጥ ማይገቡ አይተው የሚያልፉ ሰዎች ክፉ ነው ሳይሆን ዝም ብለው እንዲህ አይተው ስክሮል የሚያደርጉ ሰዎች አሉ። ለነገሩ ትኩረት ስላልሰጡ ስክሮል አድርገው ያልፋሉ። እነሱም ቤት ለቤት ማንኳኳት። ፌስቡክ ከሆነ ፌስቡክ ላይ ኢንቦክስ ታደርጉላቸዋላችሁ። ቴሌግራም ከሆነ ደግሞ በቴሌግራም በኮንታክት ነምበራቸው በቴሌግራም ትልኩላቸዋላችሁ። በዋትስአፕም ትልካላችሁ ማለት ነው። ይሄን አድርጉ። ስልካችሁ ላይ ላለ ኮንታክት በሙሉ ላኩላችሁ። ስልካችሁ ላይ ያለ ኮንታክት በሙሉ ለሁሉም ላኩላችሁ። እንደዚህ ይለኛል የከለ እንደዚህ ይለኛል እና ስራ ነው የምትሰሩት፣ ስራ ነው እየሰራን ያለ። የሚያበረታታ ቅን ከሆኑ ያደርጉናል። ማያደርጉ ከሆነ እንግዲህ ካላደረጉ ግዴታ አትራችሁ ግዴታ አድርጉ ብላችሁ የምታስገዱት ነገር የለም። ምክንያቱም በቃ ካላደረጉ አላደረጉም ነው። ምንም ኔጌቲቭ ነገር ማውራት አያስፈልግም። ምንም ኔጌቲቭ ነገር ማሰብ ሁሉ አያስፈልግም። ካላደረገ ይህ በቃ አላደረገም መብቱ ነው። ምክንያቱም አለማድረግ መብቱ ስለሆነ ማለት ነው። ካደረገ እና ነው የእናንተን መለወጥ ይፈልጋል። እናንተን ማበረታታት የሚፈልግ ሰው ነው። በሀቃችሁ እንኳን የሚያበረታታችሁ ሰው ነው። ኢንቦክስ አድርጉላቸው፣ ቤት ለቤት ላኩላቸው። ከዛ በኋላ እነሱ ሰብስክራይብ ካደረጉ ያድርጉ፣ ካላደረጉ ደግሞ ምንም ማድረግ አይቻልም፣ ትተዋላችሁ ማለት ነው። ቀና ከሆነ ያደርጋሉ፣ ቀና ካልሆኑ ደግሞ ይተውታል። ስላደረጉ ግን እናንተ መቀየም የለባችሁም። መቀየም ብቻ ሳይሆን ምንም ነገር መናገር የለባችሁም፣ መጨቅጨቅ የለባችሁም። አላደረገም ብላችሁ ያልሆነ ኔጌቲቭ ነገር መናገር የለባችሁ። ለምን
አለማድረግ መብቱ ስለሆነ ማለት ነው። ያለማድረግ መብቱ። ስለዚህ እነኚህን 3 ትዕዛዞች ወይም ቻሌንጆች በዚህ ፓርት 2 የቪዲዮ የሞኔታይዜሽን ቻሌንጅ ላይ ትፈጽማላችሁ ግዴታ ማለት ነው። የመጀመሪያው ጽድት ያሉ 2-3 ቪዲዮዎችን መልካም ቻናላችን ላይ፣ ሁለተኛው እነዚህ የተሰሩ ቪዲዮዎቻችንን ወደ ሶሻል ሚዲያ ላይ የወሰድን ፖስት ማድረግ ማስተዋወቅ፣ ሶስተኛው ደግሞ ቤት ለቤት ኢንቦክስ ማድረግ የቻናላችን ሊንክስ በሰዎች በኮንታክታችን ላሉ ሰዎች ግን መላክ እየላክን ሰብስክራይብ እንዲያደርጉ መጠየቅ፣ ካደረጉ ወይ ካላደረጉ በቃ እንደዛ አድርገን 3ቱን እንፈጽማለን። ለዚህ ቻሌንጅ ለፓርት 2 ዩቲዩብ ሞኔታይዜሽን ቻሌንጅ እነኚህ 3ቱን ትዕዛዞች እናደርግና ቀጣይ ፓርት 3 ሞኔታይዜሽን ደግሞ ይዘን እንመጣለን። እነዚህን ግን በደንብ ፈጽሟቸው። ምንም ሼም አያስፈልግም። ሼም የሚባል ነገር የለም። ምክንያቱም ስራ ነው፣ አግዙኝ ነው የምትሉት። ምናልባት አንዳንዴ ለከሌ ልክ ነው የሚባል ነገር የለም። ላኩ፣ ቼክ አድርጉ። ካረገ ካላደረገም ችግር የለም። ስለዚህ እነዚህን ቻሌንጆችን ፈጽመን እንገናኝ። ፓርት 3 ዩቲዩብ ሞኔታይዜሽን ቻሌንጃችን ይዘን እንመጣለን። እስከዛው ሰላም።